ፊልሙ የሚጀምረው አንድ ሰው በባህር ዳርቻ ላይ ተደብድቦ ሙሉ በሙሉ ራሱን ስቶ ሲገኝ ነው። ይህ ሰው ንጉሥ ኦዲሲየስ ነው። እሱን ያገኘችው ደግሞ ካሊፕሶ የተሰኘች ውብ ሴት ናት። እሷ ከባህር አውጥታ በደሴቷ ላይ ታስቀምጠዋለች። ካሊፕሶ ኦዲሲየስን ምን ታስታውሳለህ ስትል ትጠይቀዋለች። ይህ ጥያቄ ለጠቅላላው የፊልም ታሪክ መነሻ ይሆናል። ኦዲሲየስ በዚች ደሴት ላይ ተይዞ ለ7 ዓመታት በግዞት ይቆያል። ነገር ግን ልቡ ሁል ጊዜ ወደ ቤቱ ወደ ኢታካ፣ ወደ ሚስቱ ፔኔሎፔና ወደ ልጁ ቴሌማክስ መሄድን ይናፍቃል። የፊልሙ የትረካ መዋቅር በጣም ልዩ ነው። ከ1997ቱ ፊልም በተለየ መልኩ ኖላን ታሪኩን የሚያቀርበው በኦዴስ ትዝታዎች ፍላሽባክ በኩል ነው። ዋናው ታሪክ የሚጀምረው ከካሊፕሶ ጋር ካለው ውይይት ሲሆን ከዚያ ወደ ኋላ ተመልሶ የትሮይ ጦርነትንና የ10 ዓመት ጉዞውን ይተርክልናል። ይህ የትረካ አይነት ክሪስቶፈር ኖላን ሜሜንቶና ዳንከርክ በመሳሰሉት ፊልሞቹ ያስተዋወቀው ሲሆን ለዚህ ጥንታዊ ታሪክ አዲስ ሕይወት ይሰጠዋል። ኦዲሲየስ ትዝታውን ሲቀጥል ለ10 ዓመታት ወደ ዘለቀው የትሮይ ጦርነት ይመልሰናል። ይህ ትዕይንት ኦዲሲየስና ሌሎች የግሪክ ወታደሮች ወደ ትሮይ ከተማ ሲገቡም ያሳያል። በፊልሙ ውስጥ ይህ ትዕይንት በፕራክቲካል ኢፌክትስ እና በሺዎች በሚቆጠሩ ተጨማሪ ተዋናዮች የተቀረጸ ሲሆን የዚያን ጊዜ ውጥረትና አስደናቂነት ሙሉ በሙሉ ያስተላልፋል። የፊልሙ የመጀመሪያ ትልቅ አስገራሚ ትዕይንት ኦዲሲየስና ሰዎቹ ሳይክሎፕስ ፖሊፊመስን የሚያገኙበት ነው። ይህ በአይማክስ ካሜራ የተቀረጸው ባለ አንድ አይና ፍጡር ምስል አስፈሪና አስደናቂ ነው። ትሪለሩ እንደሚያሳየው ፊልሙ በተለምዶ በሚታየው የጀግንነት ትርክት ላይ ብቻ ሳይሆን በኦዲሲየስ ውስጣዊ ስቃይና ስለ ጦርነቱ ባለው አሰቃቂ ትዝታ ላይ የሚያተኩር ይሆናል። ኦዲሲየስ ከሳይክሎፕስ ጋር የሚያደርገው ትግል አካላዊ ብቻ ሳይሆን ስነ ልቦናዊም ነው። ወደ ቤት እንድመለስ እርዳኝ የሚለው ልመናው የእሱን ጥልቅ የስነ ልቦና ቀውስ ያሳያል። የግሪክ አማልክት በዚህ ፊልም ውስጥ ትልቅ ሚና ይጫወታሉ። አንቲኖስ የኢታካን ዙፋን ለመቀማት ያሴረ ተንኮለኛ ነው። የክሪስቶፈር ኖላን ፊልም በተለይ የሚያሳየው የቤተ መንግሥቱን ፖለቲካና የፔኔሎፔን ጽናትና ትግል ነው። ብቻዋን ሆና ንጉሣዊ ሥልጣኗን ለመጠበቅ ስትታገል ለ20 ዓመታት ያላየችውን ባሏን መጠበቋን ያሳየናል። ከ20 ዓመታት በኋላ ኦዲሲየስ በመጨረሻ ራሱን እንደ ምስኪንና የኔቢጤ አስመስሎ ወደ ኢታካ ይመለሳል። ማንም አላወቀውም ከታማኝ ውሻው አርጎስና ከአሮጊቷ ሞግዚቱ በስተቀር። ይህ ውሻ ጌታውን ካገኘው በኋላ ሕይወቱ ያልፋል። ይህ አጭር ነገር ግን ልብ የሚሰብር ትዕይንት የኦዲሲየስን ረጅም ጉዞና የቤቱን መለወጥ ያሳያል። ታዋቂው ዳይሬክተር ክሪስቶፈር ኖላን ኦፐንሃይመር ከተሰኘው ድንቅ ፊልም በኋላ ይዞት የመጣው ታላቅ የጥበብ ሥራ ዘ ኦዲሲ። ፊልሙ ከ2800 ዓመታት በላይ ያስቆጠረውን የንጉሥ ኦዲሲየስን ጀብዱ ይተርካል። ይህ የ2026 ፊልም በታሪክ ለመጀመሪያ ጊዜ ሙሉ በሙሉ በአይማክስ ካሜራዎች የተቀረጸ ፊልም ነው። በኖላን አገላለጽ ይህንን ማድረግ የረጅም ጊዜ ህልሙ ነበር። የፊልሙ ተዋናዮች ዝርዝር ራሱ በጣም አስደናቂ ነው። ማት ዴመን፣ አን ሃታዌይ፣ ቶም ሆላንድ፣ ዘንዲያ፣ ሮበርት ፓቲንሰን፣ ሻርሊዝ ቴሮን፣ ሉፒታ ኒዮንጎ እና ሌሎችም አንጋፋ ተዋናያን በፊልሙ ላይ ተሳትፈዋል። ክሪስቶፈር ኖላን በዚህ ፊልም ከታሪኮች ሁሉ በላይ የሆነውን ታሪክ በማይረሳ መልኩ ቀርጾታል። ይህንን ድንቅ የ2026 ፊልም ለማየት ከጁላይ 17 2026 ጀምሮ በአይማክስ ሲኒማዎች ላይ ማግኘት ትችላላችሁ። ፊልሙ ከተለቀቀ በኋላ በሙሉ ትንታኔ ተመልሰን እንገናኛለን። ቪዲዮውን ላይክ ማድረግ፣ ሼር ማድረግ እና ሰብስክራይብ ማድረግ እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም።